እኔ አዩ ነኝ። በአዲስ አበባ ውስጥ የምሰራ ሬጂስተርድ ነርስ ነኝ። ባለፉት ዓመታት ከህመምተኞችና ከቤተሰቦቻቸው ጋር በጸጥታ ስሰራ ቆይቻለሁ። ነገር ግን በቅርቡ አንድ ነገር ተረዳሁ። ብዙ ቤተሰቦች ስለ ጤና እንክብካቤ ግራ ይጋባሉ፣ ይፈራሉ፣ እናም ድጋፍ እንደሌላቸው ይሰማቸዋል። በተለይ ውጭ ሀገር የሚኖሩ ኢትዮጵያውያን ስለ ወላጆቻቸው ጤና ሲጨነቁ አያለሁ። ስለዚህ በኦንላይን መናገር መጀመር ወሰንኩ። ታዋቂ ለመሆን አይደለም፣ ነገር ግን ሰዎች በተረጋጋና በእውነተኛ የጤና መረጃ ለማስተማር ለመደገፍ ነው። ምክንያቱም እኔ አንብቤ ወይም ሰዎች ነግረውኝ ብቻ አይደለም የምናገረው። ከህመምተኞችና ከቤተሰቦቻቸው ጋራ ከ14 ዓመት በላይ ጊዜ አሳልፌያለሁ። በዚህ ጉዞ ውስጥ ያየሁትን፣ ያጋጠመኝን እና በተግባር የተማርኩትን ነው ለእናንተ የማካፍላችሁ። በዚህ ቻናል ላይ የማጋራችሁ የጤና ትምህርቶች፣ የአረጋውያን እንክብካቤ መመሪያዎች፣ የኬር ጊቨር ድጋፍ፣ ከነርስነት ልምድ የመጡ እውነተኛ ምክሮች እንዲሁም ለቤተሰብ ጠቃሚ ምክሮች ናቸው። ይህ የመጀመሪያ ቪዲዮዬ ነው። እውነት ለመናገር ለመለጠፍ ወይም ፖስት ለማድረግ ፈርቼ ነበር። ነገር ግን እድገት የሚጀምረው መደበቅ ስናቆም ነው የሚል እምነት አለኝ። እዚህ ስለመጣችሁ አመሰግናለሁ። ይህ ቦታ ለብዙ ሰዎች ጠቃሚ፣ የተረጋጋ እና የሚታመን እንዲሆን ተስፋ አድርጋለሁ። በሚቀጥለው ቪዲዮ እንገናኝ።